ሻሎም ሻሎም የጌታ ስም የተባረከ ይሁን። ስለ በወንጌላውያን ቤተክርስቲያን የሚደረጉ የተአምራት አገልግሎቶች አሉ። ዲቫይን ሂሊንግ ሚኒስትሪ እግዚአብሔር አምላካችን እንደተናገረው በቃሉ በስሜ አጋንንትን ያወጣሉ፣ እጆቻቸውን ድውዮች ላይ ይጭናሉ፣ እነሱም ይፈወሳሉ፣ በአዲስ ቋንቋ ይናገራሉ፣ እባብን ይይዛሉ፣ የሚጎዳችሁ አንዳች ነገር የለም ይላል ማርቆስ 16:16 ላይ። ስለዚህ ይህ ኪዳን እግዚአብሔር የሰጠን ፕሪቪሌጅ ነው። እግዚአብሔር እንዳለው ክርስቶስ እንዳለው በመጽሐፍ ቅዱስ ላይ የተጠቀሰው በሐዋርያት ስራ ላይ በሐዋርያት እጆች ላይ ድንቅና ምልክት ሳይን ኤንድ ዋንደር እንደሚደረግ የአምላክ ቃል ይናገራል። ስለዚህ መለኮታዊ ፈውስ መጽሐፍ ቅዱሳዊ ነው። ብዙዎች ይህን ለመተቸት ይሞክራሉ። አዎ የሰው ልጅ ጋራዥ ያስፈልገዋል። ለምን ይታመማል? የሰው ልጅ ስጋ ደካማ እንደመሆኑ በተለያየ በሽታ ሊመታ ይችላል። ስለዚህ ይህንን አገልግሎት የመለኮታዊ ፈውስን አገልግሎት መተቸት የለብንም ማለት ነው። እግዚአብሔር ፈዋሽ ነው። እኔ እግዚአብሔር አምላክ ፈዋሽ አምላክ ነኝ ይላል። ስለዚህ እግዚአብሔር በተለያየ አገልጋዮች በነቢያት በሐዋርያት ላይ እንደዚህ በዚህ ዘመን ባሉ የጸጋ አገልጋዮች ላይ ተገልጦ ሊፈውስ ይችላል። መጽሐፍ ቅዱስ በግልጽ ስናጥና በማቴዎስ፣ ማርቆስ፣ ሉቃስ እንደዚሁም ዮሐንስ ወንጌል እንደዚሁም ሐዋርያ ስራ ላይ በግልጽ መለኮታዊ ፈውስ እንዳለ የአምላክ ቃል ይናገራል። ሐዋርያ ስራ በኢየሱስ ስም ነው የፈወሱት። በመቅደስ የነበረውን ሽባ ወይም ድዊ ፊዚካል ኢምፔርድ ፐርሰን አካለ ስንኩል የሆነ ሰው የፈወሱት በናዝሬቱ በኢየሱስ ስም ብለው ነው። ሐዋርያ ሥራ ምዕራፍ 3 እንደዚሁም ይቀጥላል። ኤንያ ሆይ ኢየሱስ ክርስቶስ ይፈውሰሃል፣ ለራስህ አንጥፍ። ሃሌሉያ! ክርስትናችን ጉልበት ያለው ነው። ሽባን ይተረትራል። ኤንያ ሆይ በማን ስም? በኢየሱስ ስም። የጌታ ስም የተባረከ ይሁን። የሰበኩትም ለማን ነው? ለሐዋርያ ሥራ ላይ 5 ላይ ስንሄድ የምናገኘው ስለ ኢየሱስ ሲሰብኩ ወደ እስር ቤት ተወርውረዋል። መልአኩ ይህ የተባረከ መልአክ ጌታ ይባርከው ይህን የሕይወት ቃል ለሰዎች ሁሉ አድርሶ አለ። ይቀጥላል። እንደዚሁም ሐዋርያ ሥራ ላይ በምናጠናበት ጊዜ ሐዋርያው ጳውሎስ በተአምራታዊ መንገድ ወደ ጌታ እንደመጣ በመገለጥ እንደመጣ ይናገራል። ከዛ በኋላ በርካታ እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ እንደነበር የእግዚአብሔር ቃል ይናገራል። በዛ አካባቢ የነበሩ ጠንቋዮችን ሁሉ ቢሮ የሚያዘጋ ሐዋርያ ሥራ 16 ላይ እንደምናየው ጳውሎስ በአገልግሎቱ የመናፍስት አሰራሮችን እንዳዘጋ ይናገራል። የጌታ ስም የተባረከ ይሁን። ስለዚህ የጸጋ አገልግሎት የመናፍስትን የመለየት ጸጋ፣ የጸጋ ስጦታዎች፣ የተአምራታዊ ስጦታዎች፣ መለኮታዊ ፈውሶች ምንጩ መጽሐፍ ቅዱስ ነው። ከየትም የመጣ አይደለም። በኢየሱስ ስም የሚደረግ ተአምራት ሁሉ ምንጩ ሰማያዊ ነው። የጌታ ስም የተባረከ ይሁን። ርኩሳን መናፍስቶች በታላቅ ድምፅ እየጮሁ ከብዙዎች ይወጡ ነበር ይላል ሐዋርያ ሥራ ላይ ሐዋርያ ሥራ ምዕራፍ 8 በወንጌላዊ ፊልጶስ አገልግሎት። ሃሌሉያ! እንደዚሁም በእስጢፋኖስ አገልግሎት በሰማዕቱ እስጢፋኖስ አገልግሎት በርካታ ተአምራቶች በኢየሱስ ስም ይደረጉ ነበር። የጌታ ስም የተባረከ ይሁን። አሁንም ወንጌላችን ይሰራል። ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። ሃሌሉያ! አሁንም ይሰራል ኢየሱስ። ስለዚህ የተአምራታዊ መለኮታዊ ፈውስ ይሰራል። አሁንም ይሰራል። ተአምራታዊ ፈውስን የምትተች ቤተክርስቲያን ክንፏ የተመታ ቤተክርስቲያን ነው። አቅመ ቢስ ደካማ ቤተክርስቲያን ናት። ስለዚህ መለኮታዊ ፈውስን ሚዛናዊ አድርገን መቀጠል አለብን ማለት ነው። የጌታ ስም የተባረከ ይሁን። ፑፑሊዮስን ተቅማጥ ታሞ ሳለ ሐዋርያው ጳውሎስ ሄዶ እንደጸለየለት የእግዚአብሔር ቃል ይነግረናል። ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። በኢየሱስ ስም እጅ ጭኖ መጸለይ፣ በኢየሱስ ስም መጸለይ፣ በጉባኤ መጸለይ፣ በግል መጸለይ፣ ለሰዎች ቤተክርስቲያን ውስጥ የመጡ የታመሙ ሰዎች መጸለይ ምንጩ መጽሐፍ ቅዱሳዊ ነው። ስለዚህ የመለኮታዊ ፈውስን አገልግሎት ልንተች አይገባም ማለት ነው። የጌታ ስም የተባረከ ይሁን።